ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ ቀውጢና በእንግ በሆነ ቪዲዮ መተናል ማለት ነው። ዛሬ የምንገኘው ፒያሳ ላይ የሚገኘው አራዳ ፓርክ ውስጥ ነው የምንገኘው ማለት ነው። የውስጥ ገጽታው ምን ይመስላል ሁሉንም ቼክ እናደርጋለን ማለት ነው። ይመቻችሁ። ዶንት ፎርጌት ሰብስክራይብ ያደርጋችሁ ማለት ነው። ተከታተሉኝ። ይመቻችሁ። አራዳ ወይም ብዙዎቻችን ፒያሳ ብለን በምናውቀው ይህ ቦታ በአዲስ አበባ ታሪክ ውስጥ በጣም ቀዳሚውና አንጋፋው ማዕከል ነው። አፄ ምኒልክ እና እቴጌ ጣይቱ ከተማዋን ሲቆረቁሩ ይህ ቦታ የከተማዋ የንግድና ዘመናዊነት መነሻ ነበር። የድሮ ሰዎች አራዳ ሲሉ ብልህነት፣ ስልጣኔና የከተሜነት መገለጫ አድርገው ነበር። ነገር ግን ጊዜ እያለፈ ሲሄድ ቤቶቹ እያረጁ የአካባቢው የተጨናነቀና መተንፈሻ እያጣ መጣ። የቀድሞ ውበቱን ጠፍቶ ነበር። አሁን ግን ይሄውላችሁ ፒያሳ ሙሉ በሙሉ ተቀይራለች። ይህ የምታዩት ግዙፍ የአራዳ ፓርክ 40 ሄክታር መሬት ላይ ነው ያረፈው። አስቡት፣ ከዚህ ውስጥ 45 ሄክታሩ በንጹህ አረንጓዴ ተክል የተሸፈነ ነው። ለከተማችን ትልቅ ሳንባ ሆኗል ማለት ነው። ለእግር ጉዞ የሚሆን 6 ኪሎ ሜትር መንገድ፣ የብስክሌት መንጃ ትራክ፣ ከ30 በላይ ዘመናዊ ሱቆች እና የልጆች መጫወቻዎች አሉት። አሁን አራዳ የድሮ ክብሯን ይዛ በዘመናዊነት መልኩ ታድሳ ለኛ የቆንጆ መዝናኛ ቦታ ሆናለች። አሁን ወደ አራዳ ፓርክ እየገባን ነው። ነገር ግን መጀመሪያ ትኬት መቁረጥ ስላለብን አሁን ትኬት ልንቆርጥ ነው። ለአንድ ሰው 100 ብር ብቻ ነው። አሁን ትኬት ቆርጠናል ማለት ነው። ወደ ውስጥ እንገባለን። እሺ ጋይሶች እንደምታዩት ነው ማለት ነው። አሁን ወደ ውስጥ ገብተናል። መግቢያ 100 ብር ብቻ ነው። ለአንድ ሰው 100 ብር ነው ማለት ነው። ለሁለት ሰው ደግሞ 200 ብር ነው። እኔ ከጀለሴ ጋር ስለሆነ 200 ብር ነው የከፈልነው ማለት ነው። አሁን ወደ ውስጥ ያለውን ነገር ሁሉንም ቼክ እናደርጋለን ማለት ነው። ሳይክል እንከራያለን። የሚያከራዩ ከሆነ ሂደን ቼክ እናደርጋለን። ይመቻችሁ፣ ተከታተሉ። ጋይሶች እየመጣችሁ በጣም ጽድት ያለ ፓርክ ነው ማለት ነው። እየመጣችሁ ዘና የምትሉበት ፓርክ ነው ማለት ነው። በአንድ ደቂቃ 12 ብር ነው ማለት ነው። እየመጣችሁ ስኩተር ምናምን ሳይክል መንዳት ትችላላችሁ። ይመቻችሁ። እሺ ጋይሶች እንደምታዩት ነው ማለት ነው። አንድ ስኩተር ለአንድ ደቂቃ 12 ብር ነው ማለት ነው። አንድ ደቂቃ የምትነዱ ከሆነ 12 ብር ነው። የፈለጋችሁት አይነት ደቂቃ መንዳት ትችላላችሁ ማለት ነው። ሳይክልም አለ፣ ስኩተርም አለ፣ የኤሌክትሪክ ስኩተርም አለ፣ የኖርማል ሳይክልም አለ ማለት ነው። እየመጣችሁ ኢንጆይ ማድረግ ትችላላችሁ ማለት ነው። ደግሞ በቃ ፍጥነቱን አትጠይቁኝ፣
በጣም ስፒድ አለው። ማርያምን በጣም ነው ስፒድ ያለው። ፍጥነቱ እዩት እዚህ ጋር በጣም ነው የሚፈጥነው። በጣም እኔ በቃ ኦልሞስት አንድ ሰዓት ምናምን የነዳሁት 720 ብር ምናምን ኦልሞስት ለአንድ ሰዓት 720 ብር ነው። እኛ ያው ቆረጥ አድርጌ ስላስገባሁት ነው ማለት ነው። ለአንድ ሰዓት 720 ብር ነው ማለት ነው። ለደቂቃ 12 ብር ይመቻችሁ ማለት ነው። በቃ ቴንኪ ቬሪ ማች እስካሁን ስላያችሁኝ ሙሉ ደቂቃ ስላያችሁኝ አመሰግናለሁ። እየመጣችሁ ኢንጆይ ማድረግ ትችላላችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር እየመጣችሁ እዚህ ቦታ ዘና ማለት የምትችሉበት ቦታ ነው ማለት ነው። ይመቻችሁ። አመሰግናለሁ። እሺ ጋይሶች የነበረን ቆይታ ይህንን ይመስል ነበር። ዶንት ፎርጌት ሰብስክራይብ ኤንድ ላይክ እያደረጋችሁ ሳፖርት እያደረጋችሁ ይመቻችሁ እና በቀጣይ ቪዲዮ እንድሄድላችሁ የምትፈልጉት ቦታ ካለ ኮሜንት ላይ ጻፉልኝ ማለት ነው። በጣም ጽድት ያለ ፓርክ ነው። ከ11 ሰዓት ወይ ከ12 ሰዓት በኋላ ከመጣችሁ የሚገርም ቫይብ አለው ማለት ነው። እየመጣችሁ ዘና ማለት ትችላላችሁ። ከካፕል እየሆናችሁ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር እየመጣችሁ ዘና በሉ ማለት ነው። ይመቻችሁ። ዶንት ፎርጌት ሰብስክራይብ እንደገና ይመቻችሁ። አመሰግናለሁ። ወዳችኋለሁ። ቴንክ ዩ እስካሁን ይሄ ቪዲዮ እስከመጨረሻው ስላያችሁኝ አመሰግናለሁ።